ሁኔታ ይሄ ኖ ዋር የሚለውን አካሄድ የማይፈልጉ አካላት አሉ ሞር ዋር የሚፈልጉ አሉና ከነሱ አንዱ እንዳልሆን ከረዳለው አውቃለሁና ግን እነሱ እንደ ፕሪኮንዲሽን ጦርነት ይቆም የሚለው ሐሳብ የህዝብ ሐሳብ ተቀባይነት ለኛ የለውም ነኝና ይሄና ያኛው ፍላጎት ሲሟላ ነው ስለ ጦርነት መቆም ማሰብ የሚቻለው የሚለውን እሱን in perpetuity ጦርነትን የሚያስቀጥልብንና ህዝብ የሚጎዳብን ስለሆነ እንደ ህዝብ አካል ጦርነት መቆም ቅድመ ሁኔታ የሌለው አማራጭ የሌለው የመጀመሪያ ፍላጎታችንና ምን ተጽኖ of course እኛ ዛሬ ጦርነት ይቆም ስላል ዛሬ ላይ ቆም ይችላል ግን የኛ ፍላጎትና ፑሽ የምናደርግበት አላማ እንደመሆኑ ነው አንተ የምትለው ደግሞ ጎን ለጎን ሌሎች ኢንጀስቲሶችንም ደግሞ ሌሎችን ነገሮችንም እንደማድበስበሻ ኃይል ያላቸው በተለይ እንደ መንግስት አይነት ተቋማት ይሄንን ተጠቅመው ሌሎች ኢንጀስቲሶችን እንዲፈጽሙብን የሚያስደርግበት መንገድ እንዳይሆን እሱም ፕሮቴክቲቭ ሌየር ይኑረው ቢል ነው እሱን እረዳሃለሁ በአሳብ ደረጃ ግን ዲፈረንሺየት አድርጌ ደግሞ ሌሎች አሉ ተቀራራቢነት ያለው ግን ካንተ ሐሳብ ጋር አንድ ያልሆነ መንቀበላቸው ሐሳቦች ስላሉ እሱን ለማንጸባረቅ ነው ቀጥሎ ካንተ በኋላ ራያ ከዛ ራጂ ኦኬ አያና ታንክ ዩ ድሉን ድጋሜ ስለሰጠኸኝ ይሄ ሚቹዋል ሪስፔክት ወይም መተማመን እንዴት ይመጣል የሚለውን ነገር እኔ ወስቲ አሁን ሙሌ ዛበሻ ኢንጀክት አርጎ ነው የወጣው እኔ እንደ አንድ ኦሮሞ የኦሮሞን ድርጅት ማንኛውንም ሊደግፍ አልደግፍ እንደ አንድ ኦሮሞ ሳተፋለሁ አንዳንድ ጊዜ የሌለውን ነገር ፋብሪኬት አርጎ አምጥቶ የሌለ ነገር ራይቶ መሄድ አቀራረብም ሙሌ እንደ አማራ ለአማራን ትግል እንደሚደግፍ ነው ራሱን ያቀረበው መጨረሻ ላይ ምን ብሎ ነው የወጣው መሰለ 16ኛ ሴንቸሪ ውስጥ ሌሎችን አጥፍታቸዋል አሁን የሌሎች ብሔረሰቦች አማራ ሆኖ ስለ ሌሎች ብሔረሰቦች ሜንሽን ስማቸውን እንኳን መጥራት የማይችል ለሌሎች ችግራ ሆኖ ኦሮሞን ከሶ መውጣት ኦሮሞን አይኔን እንደ ኦሮሞ እስከሱ ጋር የሚያቀራርበን ፖለቲካ ምን ያህል እንትን ይኖራል ካለ ለሌላ ጠበቃ ለመሆን ይልቅ የተበደለ ማህበረሰብ ካለ ያ ማህበረሰብ እኮ ተበድያለሁ ብሎ ራሱን መጠየቅ ይችላል የኛ ፖለቲካ ሲከሽፍብን አጀንዳ ካጣን ሌሎችን የሌለ ነገር ፋብሪኬትድ አርገን ሌሎችን ስንከስ ከሌሎች ጋር የሚያኖረን ፖለቲካ እንዴት ነው ይሄ ይታሰብበት አንተ አሁን ይሄ የተለያየ ብሔር ብሔረሰብ እንዲነጋገርና ሰላም እንዲመጣ ነው ኦሮሞ 16ኛ ሴንቸሪ ማንንም ያጠፋው ብለ ብትጠይቀው መልስ የለውም ግን ኦሮሞ አጥፍቷል ይላል ለይሄ ጥሩ አይደለም እንደዚህ አይነት አቀራረብ አማራን አጠፋ ካለ በዚህ ቦታ ላይ አማራ ኦሮሞን አጥፍቷል ብሎ መክሰስ ግን መብቱ ነው ራሱን እንደ አማራ ስላቀረበ ለሌላ ጠበቃ መሆን አይችልም ሌላው ራሱ መናገር ይችላል እንደዚህ አይነት ሄልዚ አፕሮች አይደለም ስለ ኦሮሞ ውስጥ ስንመጣ አካውንታቢሊቲ እና ሪስፖንሲቢሊቲ አለ ስለ እውነት እንነጋገርና ስለኛ ህዝብ እልቂት እንነጋገርና የመንግስት ደጋፊዎቹም እዚህ ስላሉ 2018 2019 መጀመሪያ ለማን ከዛ አብይን በጋዲሳ ተኩማ ሆጎንሶት ኦሮሞ በሚል ምሩን ኦፊሱንም አባውንም ምሩንና እናንተ በእናንተ መሪነት ስር ገብተን የኦሮሞን ፖለቲካ እናስተካክላለን ብለን በለማ ጊዜም በአብይ ጊዜም ቼርማን ሆኖ ያንን የኦሮሞን ፖለቲካል ኤሊት የመሩ እነሱ ነበሩ ተጠያቂነት ካለ አብይ ያንን ወይም ለማ ያንን አፍርሶ ይጣለው እንግዲህ አንድ ኃላፊነት ሲሰጥ የኃላፊነትን መወጣት ወይም አውርደ ወደ ህዝብ ማምጣት ነው
አሁን ጦርነት ይቁም የሚለው ጥሩ ነው። ያለ ጦርነት የማይኖር ክፍል ከኛ ውስጥ ካለ ግን ይህን እንዴት ነው አኮሞዴት ወይም ኮንቴን ማድረግ የሚቻለውን የሚለውን በተለይ መንግስት ፒፒን የሚደግፉ የኛ ልጆች ተጠያቂነትን በደንብ ቢወስዱ በጣም ጥሩ ነው። ራሱን ያልሰበሰበ ሰው ኢትዮጵያንም ሊሰበስብ አይችልም። የኦሮሞን ኢሊት መምራት ያቃተውና መሬት ላይ በትኖ የሄደ የኦሮሞ ኢሊት የዛሬው መንግስት ከሌላውም ኢትዮጵያ ጋር ሰላም አርጎ አያመጣም። ይሄንን እንድታውቁ ነው የምፈልገው። ስለ ድሉ በጣም አመሰግናለሁ። Exactly. Thank you so much, Raya. By any chance, anthropology no እንዲያጠና? Just a personal question. አይ ስለ ሀገሪቷ ችግር ራሴን ኤጁኬት እንድታረግ ያረጋል እና በፍላጎት ነው የተማርኩት እንጂ ከሳይንሱ ክፍል የሳይንስ ተማሪ ነኝ። ኦኬ ቴንክ ዩ አመሰግናለሁ። ራጂ ቀጥል። ምን ሆነ ላይ ስደርስ ፈካልክ? አይ አይደለም አንተ አይደለም ደስ ብሎኝ ነው ወንድሜ ቀጥል። No. Okay, thank you anyway. እኔ ዛሬ ስለተናገርክልኝ ሁሉ ጊዜ ሶሻል ሚዲያ ላይ ከሌሎች ጋር ማልስማማው I don't go out of topic. ሚዲያ ላይ ስሰራ ከጠየቁት ውጪ ሲመልስ ያናድደኛል። ለምን የተጠየቀውን ነው መመለስ ያለበት እንጂ ሌላ ዙሪያ ላይ የሆነ ጥምጣም ይሄድና እና ለዛ ነው ብዙ ጊዜ እኛ ለሚነሱ መልሶች ጥራዝ ነጠቅ የሆነ መልስ ካልሰጠክ ጎበዝነ ጥሩ ነው አትባልም። እና እኔ ኦልዌይስ ቶፒክ ላይ ነው ስቲክ ማረገው። አሁንም ቶፒኬ ላይ ነው ስቲክ ማረገው። ሁለት ነገሮችን ግን ልናገር ከዛ በፊት። አንድ ወንድሜ ወሎ ቅድም ያነሳው ስጋት አይደለም ብዬ አንስቼ ነበርና ለኛ ስጋት ነው ብሏል። እውነት ነው፣ ለእናንተ ስጋት ሊሆን ይችላል። ምናልባት እናቱ ገበያ ወጣችና እናቱ የሞተችበት ሁለቱም እናቱ አጠገብ የሉም፣ እኩል አያለቅሱም። ሊታይ ይችላል የሚሻገረው ድንበር ስለሌለው። እኔ ግን ያ ትግል አባይን ተሻግሮ ነው እኛ ጋር የሚደርሰውና አባይ ወንዝን አይደለም ጎርፍንም መሻገር አቅቶት እስክንድር በምርኩስ ሲሻገር ስላየው አያሰጋም ያልኩት ለዛ ነው። ከአጠገቡ ላለው ወንዝ ለማይሻገረው ህዝብ ስጋት ሊሆን ይችላል አምናለሁ። በዛ ዙሪያ ላይ የውስጥም ችግር ስላለ እንደዛ ተረዳኝ ወንድሜ ወሎ። ሌላኛው አሃዳዊ ያነሳውት ቅድም ስድብ አርጎ ይወስዱታል ያለው እኔ ስድብ አርጌ አይደለም ያነሳውት ጎራ አርጌ ነው ያነሳውት። የፖለቲካ ጎራ አሃዳዊነትን የሚያስብ የፖለቲካ ጎራና ህብረ ብሔራዊነትን የሚያስብ የፖለቲካ ጎራ አለ። አሃዳዊያን ደግሞ ከህብረ ብሔራዊያን ጋር ሊስማሙ የመተማመናችን ቁርሾ ሊሆን ይችላል ብዬ ነው ያነሳውትና ያው አራተኛ ክፍል ላይ የባብ ምስል የሳይንስ መጽሐፍ ላይ ወደ ትምህርት ቤት ያልተመለስኩ ሰው አይደለሁም። ብዙም ባልማር እና ደንቆሮ ብሎ ለተሳደቦችን ትንሽ መልስ ልስጠው ብዬ ነው። ወደ ሐሳቤ ልምጣና ወንድሜ ደው ያነሳቸውን እጋራለሁ። የክለብ ሃውስ ልጆች እዚህ ጋር እኔንም አስቀናችሁኝ እንደ ምርቃኔ ሁሉም anyway ደው ያለውን ሐሳብ እጋራለሁ። ግን መጨረሻ ላይ ላንተ ጥያቄም እንዳለኝ ያው እንትን ትላለህ። እኔ ኖ ዋር ስንል ለኔ ደግሞ ፕሪ ኮንዲሽን መሆን አለበት ብዬ ነው የማስበው። ለምንድን ነው መሰለህ ማነሳው ሁሉ ጊዜ እኛ አኪዩዝ የምናረገው አኪዩዝ መሆን የሚገባውን አካል ካልሆነ የምንፈልገውን አናገኝም። ኖ ዋር ስንል ፕሬሸር መፍጠር ያለብን የወሩ ሴንትራል ቴንደንሲ ላይ የሆነው አካል ላይ ካላደረግን አናሳው ላይ ብቻ ምናደርግ ከሆነ ውጤት አያመጣም። ኖ ወር ስንል ሊከተለው የሚገባው ኮንሲኮንሶች ይኖራሉ። ከኖር ወሩ በፊት ደግሞ ሊሆኑ የሚገቡ መንገድ ጠራጊ መንገድ ስታወጣ አስፋልት መጀመሪያ ተጠርገዋለህ። መንገድ የሚጠርጉ ሂደቶች ሊኖሩ ይገባል። ኖር ወር ስንል ያን ስናደርግ በጥሬ ሐሳቡ ላይ ብቻ ሳይሆን ኖ ወርን ኢንካሬጅ ስናደርግ ከሱ በፊት የሚገቡ ነገሮችን ማድረግ አለብን። ያንን ስናደርግሞ ከራስ እንጀምራለን። እኔ ሁሌ ታየኛለህ በሶሻል ሚዲያ ስናገር እኔ ጭፍን ደጋፊ ጭፍን ተቃዋሚ አይደለሁም። የምደግፈው የፖለቲካ ፕሮግራም አለኝ፣ ኮዝ አለኝ የማምንበት። ግን
ጭፍን ደጋፊ ጭፍን ተቃዋሚ አይደለም። ኮመን ሪስፖንሲቢሊቲ ነው የሚያስፈልገን። ወደ ኮመን ሪስፖንሲቢሊቲ ስንመጣ ደግሞ ከራስ ነው የምንጀምረው። I was the part of the failure, I have to be the part of the solution ብለን ከራስ ነው መጀመሪያ ያለብን። ስለዚህ ኖርን ስናነሳ የኛ ኮንትሪቢዩሽን የሚለው ከራስ መጀመሪያ ያለብን እንደ እንትኖች ቅድም ኤዶ ያነሳቸው ወደን አይደለም የምንለው። አብይ ጌታቸው ረዳን 700 ኪሎ ሜትር ተጉዞ የሚያቅፈው ዳውድና መረራን አጠገቡ ፊንፊኔ ላይ ቁጭ ያሉትን 4 ኪሎ በ40 ብር ታክሲ መድረስ የሚችለውን ቡራዩ ሄዶ ካላቀፈና ካላሳየኝ ቤጊና ግዳሚ በየተራራውና በሸንተረሩ የሚታገለውን የኦሮሞ ነጻነት ሰራዊትን ያቅፋል ብዬ አላምንም። ከዛ ይነሳ ነው እያልን ያለነው። መተማመኖችን ሊፈጥሩ የሚችሉ መሆን አለባቸው። እኛ ትግል እንዲህ ስላደረገ ነው ከሌ እንዲህ ስላጠፋ ነው የምንል ከሆነ አብዲ ረጋሳ ምን አጥፍቶ ነው ቤቱ በጥይት ተደብድቦ የታሰረው? አገር ቤት ሲገባ እኔ አብሬው መጥቻለሁ ምንም አላለም። አልቅሶ ነው ልጆቹን የሸኛቸው። እስከ ዛላምበሳ አብረን መጣን ምንም አላለም። ደስ እያለው ነው ወደ ህዝቡ የገባው እየጨፈረ የገባው። ያን መልቀቅ መቻል አለበት። በየቦታው የምናቃቸውን አመራር ብቻ አይደለም የማይታወቁ እስር ቤቶች ውስጥ ታጉሮ ያሉ የኦሮሞ ልጆች መፈታት አለባቸው። ኢቭን እኔ ሊለይ ይችላል በሐሳብ አማራ ክልል አካባቢ ያለውን ጦርነት ራሱ መንግስት ነው ያፋፋመው እንጂ ፋኖ ነው ብዬ አላስብም። ለምን መሰለህ? እኔ ፋኖን አልደግፍም፣ ግን አላማው ግን ፋኖና ዋነኛውን የመንግስትን የሚቃወመው ወይ ደግሞ እዛ ጋር ያለውን የታጠቀውን ኃይል ከመታገል መንግስት እየሰራው ያለው ፎልት ነው የአማራ ህዝብ የትጥቅ ትግሉን እንዲደግፍ እያደረገ ያለው። እንደዚህ ነገሮችን እንደሚሰራ ሁሉ ኦሮሚያ አካባቢም ሰላም እንዲመጣ ከተፈለገ መንግስት ላይ ነው ጫና ማድረግ ያለብን። ለቀብና እኛ ከዚህም በፊት ያየነው ነገር ስላለ ነው ከሌላው ጋር አሁን መተማመንን ሊያስመጣ የሚችለው ዊዝን አወር ካምፕና ከኛ ካምፕ ውጪ እንደ ሀገር ያለው ሊያስመጣ የሚችለው የመተማመንን ለማምጣት ኤክስትራ ኦርዲነሪ መጓዝ አለበት መንግስት። not like ordinary, extraordinary። ስለዚህ እኔ በኔ ሐሳብ ኖ ወር እደግፋለሁ፣ ግን ወሩን ልናስቆም የምናረጋቸው ፕሪስራዎችና ከወሩ በኋላ ሳያና ኖ ወር እንላለን። ምንድነው ከወሩ በኋላ የምናረገው? የጋራ ጠላትና የጋራ አጀንዳ ቅድም እንዳልኩት ማለት ነው። ከጦርነቱ በኋላ የጋራ አጀንዳን ካልፈጠርን ምንድነው የሚመጣው? ቅድም አንስቻለሁ። እንደ ትግል ስልት 3 የትግል ስልቶች አሉን። እንደ ፖለቲካ አቋም 2 የፖለቲካ አቋሞች አሉን። እኚህን ማንረዳዳ ከሆነ እኮ አንድ ላይ መምጣት አንችልም። 2018 ላይ ወያኔን መጣል ነው የታየን እንጂ ወያኔን ከጣልን በኋላ ከወያኔ ውድቀት በኋላ ኢትዮጵያ ምንድነው የሚበጃት የሚለውን እኮ ስላላስቀምጥን ነው የጋራ አጀንዳ። ሁሉም ኩርቱን ይዞ በየፊናው ገባና የተበታተነ ኃይልን አግኝቶ ከኦህዴድ ውስጥ የወጣው ኃይል ስልጣንን ተቀበለ። ስለዚህ እዛ ላይ ያን መሰራት መቻል አለበት ነው። ሌላኛው አሁንም ደግመዋለሁ። ኦኬ እኔ በራሳችን ውስጥም እንደ ትግል ርዝራዥ ያላቸው ተመሳስለው የሚሰሩትን አንዳንድ ነገሮችን መቆጣጠር መቻል ወደምንፈልገው የኦሮሞ ኬዝ ዳይሬክት እኛ የኦሮሞ ኬዝ መሬት አለ 50 ዓመት የተጓዘ 50 ዓመት መስዋዕትነት የተከፈለበት እሱ ላይ ፎከስ ማድረግ፣ ሌሎችን ኃይሎች ደግሞ አጋር ኃይሎችን መፍጠር መቻል አለብን። ወደ እንትን ስንገባ መጨረሻ ላይ ማነሳው ሁላችንም የዚህ ችግር አስቀጥ ሁሉ አካል ነን፣ ሶሉሽን እንሁን ብለን እንነሳ። ከሚዲያ ከምንጠቀመው ከሁላችንም ሁሉ ብንል አለበለዚያ ዝም ብለን ነው ቁጭ የምንለው ማለት ነው። እኔ መጨረሻ ላይ ግን ማነሳው ለአንተ 2 ጥያቄ አለኝ። አንድ ፒፒንም አልደግፍም ኦላንም አልደግፍም ብለሃል። የኦሮሞ እንዳንድ ኦሮሞ ወጣት የኦሮሞ ብሔርተኛ ነህ። ኦሮሚያ ሰላም ከሌላት ኢትዮጵያም ሰላም አይኖራትም። እኔ ኢትዮጵያ የምትባልም አትታየኝም። አሁን በአሁኑ ሰዓት ኦሮሚያ ነው የሚታየን። ሰሜን ላይ የሚዋጋውም እኮ 4 ኪሎ ልገባ ነው እያለ ነው የሚዋጋው እንጂ ባህር ዳርና ጎንደርን ልቆጣጠር ወይ ያዘዘውን ወረታን እያለ አይደለም። ስለዚህ የጦርነቱ አውድማም ኦሮሚያ ላይ ነው እና እንደ ኦሮሞ ወጣት ምጠይቅህ ብልጽግናንም ኦላንም ማትደግፍ ከሆነ የኦሮሞ ጥያቄ 3 ቦታ ነው ያለው። ኦላ በትጥቅ ትግሉ የኦሮሞን ጥያቄ 50 ዓመት ተወራርዶ የመጣውን መልሳለሁ ብሎ እየታገለ ነው።
ኦነግና ኦፍኮ ደግሞ በሰላማዊ መንገድ የኦሮሞን ጥያቄ መልሳለሁ እያሉ ነው። ብልጽግና ውስጥ ያሉ የኦሮሞ ልጆችም መጥፎም እያደረጉ ቢገኙም የኦሮሞን ጥያቄ በዚህ በኩል መልሳለሁ ብሎ እየታገሉ ነው። ከዚህ ሶስት ውጪ እውነት የለም። ሰላምን የምትፈልግ ከሆነ ደግሞ አንተ እውነት ሳይመለስ ሰላም አይመጣም። እውነትና ሰላም ጎን ለጎን ነው የሚሄዱት። ስለዚህ ሰላምን የምትፈልግ ከሆነ የኦሮሞን እውነት መመለስ መቻል አለበት። ስለዚህ ከሶስቱ ውስጥ የኦሮሞን መልስ ይመልሳል እውነት ነው ብለ የምታምነውን ከሌለ መሃል ሰፋሪ ሆነ እንዴት ሰላምን ታመጣለህ? አንድ ሁለተኛ ብዙ ጊዜ ወንድሜ ጀዋርን ስቃወመው ነበር። በግል እናወራለን ከሱ ጋር ቃወማለሁ። ለምንድን ነው የምቃወመው መሰለ? ራባዶሪ ብለው ሁሉም በሚዲያ ወጥቶ ሐሳብ ይሰጣሉ። ሐሳባቸው ይመቸኛል። እስቄል በለው፣ ሄኖክ በለው፣ ጸጋዬ አራርሳ በለው፣ ሁሉም የኦሮሞ አክቲቪስቶች በጣም ነው የሚመቹት። ግን የሚሰጡት ሐሳብ ድርጅት ውስጥ ስላልታቀፉ ዝም ብሎ ይበተናል። አንድ እኔ ገበሬ ልጅ ነኝ። ጥሩ ዘር ቢኖርህና ማዳበሪያ ቢኖርህ የምትዘራበት መሬት ፈርታይል ካልሆነ ይልድ አታገኝም። በድርጅት ካልታቀፍክ የምታልመው ኖዋርና ሰላም ፈላጊነት ከግብ ልታደርስ የምትችለው እንዲህ መሃል ላይ ቆመ ሳይሆን በድርጅት ታቅፈ ነው። ስለዚህ መደራጀትን እንካሬጅ እያደረክ ለራስ ለምን በአንድ ድርጅት ጎራ ስር በምታምነው ዓላማ ስር አገባም? ከዚህ ሶስቱ ውጪ የኦሮሞ ዓላማ የለም። እንዴት ታየዋለህ? ሳትደራጅስ ፑሽ አርገህ ልታመጣ የምትችለው ነገር ይኖርሃል ወይ የሚለው እነዚህ ሁለቱም ብታብራራልኝ ደስ ይለኛል። ቴንክ ዩ። እንደ ጋዜጠኛ ነው የጠየቀኝ። ጥሩ ጥያቄ ነው። ይሄንን መልስና ወደሚቀጥለው ሰው እንሄዳ አጠር አድርጌ ነው መልስልኝ። አንደኛ ከነዚህ ውጪ እውነት የለም የሚባለው ትንሽ ቶታሊቴሪያን የሆነ አፕሮች ነው። እኔ እውነት እዝናት አንደኛ የፖለቲካ እውነት ራሱ ዛሬ አልቋል ተረግጧል የሚባልም አይደለም። ኦላ ውስጥ ያለ እውነት አለ። ኦላ ውስጥ ሳይሆን ከመጀመሪያው ከማኒፌስቶም ጀምሮ ኦነግ ይዞት የመጣው የኦሮሞ ህዝብ ነጻነት፣ የኦሮሞ ህዝብ ጥያቄዎችን የሚመለከት አለ። ዛሬ መንግስት እያስተዳደረ ያለው የፒፒ ጋቨርንመንት ትክክለኛ ለኦሮሞ ህዝብ አዋጭነት ያላቸው እውነታዎችን ይዞ ነው ያለው። ኦፌኮ ወይም ደግሞ ወቦ አባኦ የሚያስኬዱት በተለይ የትክክለኛ የፖለቲካ ጥያቄን በፖለቲካና በህዝባዊ መንገድ ማስመለስ ነው የሚለውን የሚጨምር ትክክለኛ እውነቶች አሏቸው። እውነት አንዱ ጋር የሌለ ሌላው ጋር ብቻ የተከማቸ ሆኖ ሳይሆን ሁሉም ጋር ያለው እውነት አንዱ ግን የተሻለ የተመረጠ ሞር አድቫንቴጀስ ስለሆነ ነው ሰው ሄዶ ከዚህኛው ለኔ የሚቀርብ የሚሻለው የሚለው ጋር ገብቶ እዛ ውስጥ የሚሰራው ድርጅቱንም በማሻሻል ደረጃ እንዲሁም ደግሞ ያ ድርጅት በህዝባዊ ሆነ በሀገራዊ ደረጃ ለውጥ እንዲያመጣ የሚሰራው ማለት ነው። በዛ ደረጃ መታቀፍ ጥሩ ነው፣ አዋጭነት ያለው ነው፣ እስማማበታለሁ። አሁን ባለንበት ይዞታ ግን እኔ ከነዚህ ድርጅቶች ገለልተኛ አሁን እንደተሰማቸው እንደጠራቸው ሰዎች በጣም ባይዘው ሞኞችም ሰነፎችም አይደሉም፣ ምክንያት አላቸው። በዚህ ደረጃ ማዕከለኛ የሆነው ቦታ ላይ ሆኜ ለመስራት የምታገልበት ምክንያት መጀመሪያ ያነሳው ፖይንት ጋር ይወስደናል። which is a no war ጥያቄ ነው። how no war like the how of it ነው እንጂ it's not a precondition. It's never a precondition for peace. እንዴት ነው? how can we get to no war? የታሰሩ ሰዎች በስነ ስርዓት ያልተያዘ ነገር የፖለቲካ ጥያቄዎች እነዚህ ችግሮች ቢፈቱ በዚህ በኩል ያሉ ነገሮች ቢስተካከሉ እንቱ ከጦርነት ነፃ ወደ ሆነ ቦታ ለመምጣት እንችላለን። ሶ የሚያስችሉ አስቻይ ሁኔታዎች መንገድ ነው እንጂ ፕሪኮንዲሽን አይደለም፣ ብሎኬጅ አይደለም። ሶ ማንኛውም ጥያቄ፣ ማንኛውም ጥፋት፣ ማንኛውም ጉዳት፣ ማንኛውም ኢንጀስቲስ፣ ማንኛውም መስተካከል ያለበት ነገር እንዴት ከጦርነት እንውጣ የሚለውን መንገድ፣ ጦርነት እንዴት እናስቁም የሚለውን መንገድ ማስፈጸሚያ how do we get there የሚል ነው እንጂ unless there is this we cannot get to no war የሚባል አይደለም። ለዛ ነው #1 አድርገን የምንጀምረው priority number 1 no war። no war ስንል ኦላ ጦርነት ያቁም ማለት አይደለም፣ ፋኖ ጦርነት ያቁም ማለት አይደለም፣ መንግስት ጦርነት ያቁም ማለት አይደለም። ጦረኛ ሁሉ ጦርነትን ወደሚያቆምበት ይሂድ ማለት እንዴት then we can discuss እንዴት እስረኞችን ይፍታ፣ መተማመንን ይገንባ፣
የሚያስፈልጉ ጥያቄዎችም አሉ ድርድር ይደረግ whatever the condition whatever you present it's from your political point of view የምታመጣው መንግስትም እንደ political point of view into no war እንዲሄድ at least ከነዚህ ቦታዎች እንዳያልፉ ይሄ barrier ይደረግ ሰላም ማስከባሪ whatever the መንግስት የሚያመጣቸው precondition like conditions but those are our path towards no war መንገዶቹ ናቸው እንዴት ወደ no war እንደርሳለን so እንደ ህዝብኛ እነኚህ እስኪሟሉ ድረስ ዋር ይቀጥል ብለን መቀመጥ ማንችልበት ቦታ ላይ እኔ የፒፒ አባል ከሆንኩኝ ግን አንተ አሁን ከምትለው ልክ አንተ ከምታንጸባርቀውን ወይም የኦላ ደጋፊ ከሆንኩኝ አንተ የምታንጸባርቀውን ድምጽ ነው ማንጸባርቀው የኔ ድርጅት ጥያቄዎችና ፍላጎቶች እስኪሟሉ ጦርነት ወደሚቆምበት ለመሄድ ይቸገራለሁ ስለዚህ ይሄ መሃል ላይ ያለው ቦታ ላይ ያለው እኔ ግን ያንተን ፕሪኮንዲሽንን ያንተን የፖለቲካ ጥያቄህን ያንተን በደልና ችግሮችህን እንዳለ ባላማከለ መንገድ ጦርነት እንዲቆም ለመናገር እችላለሁ because የሚይዘኝ ነገር የለም የሚይዘኝ ማኒፌስቶ የሚይዘኝ ፖለቲካ ስትራክቸር የሚይዘኝ ማሟላው ነገር የለም አብረውኝ ያሉ ሰዎች ባይዘው ሳይለንት ማጆሪቲ የፒፒ ደጋፊ አይደለም የኦላ ደጋፊ አይደለም የምንም ደጋፊ አይደለም ብዙ ህዝብ ትክክለኛ የህዝብ ፍላጎትን የሚያሟላ ያው ህዝብ ነው ገባ ስለዚህ ይሄ ህዝብ የሚፈልገው ጦርነት ይቁም እኔ የዛ ህዝብ ድምጽ ነኝ አንተ የዛ ህዝብ ድምጽ መሆን የማትችልበት ሁኔታ ሊኖር ይችላል ግን ልትሆንም ትችላለህ ፖለቲካ ደጋፊነትን ሊይዝ አይገባምና ውጣ ብዬ አንተን ከዛ ጠራለሁ ቡኖ በደለኝ ከዚህ ጠራለሁ ሌሎችን ጠራለሁ let's get to the central place of a consensus agreement መስማማት ይኖረን እኛ ሁላችን ጦርነት አንፈልግም እሱ ላይ ተስማምተን ያንን ድምጽ ስናወጣ ኦኬ ተስማምተናል እንዴት እናደርግ የሚለውን የፒፒ ደጋፊዎች አይ እኛማ ጦርነት ማቆም አንችልም እነሱ በዚህ በኩል እየመጡ ነው ይሄንን እያረጉ ነው ያንን እየሰሩ ነው ጦርነት እንቀጥላለን ይላሉ የፒፒዎቹ የኦላዎቹ ደግሞ ነው እኛ እነሱን አምነን ጦርነት ማቆም አንችልም እንደዚህ ያደረጉ ነው መጀመሪያ አብዲኒፍቱ መጀመሪያ እንዲያደርጉ ይሄንን የሚሉት ነገር ካለ ያመጣሉ because እነኚህ warring parties ናቸው I am not willing and ready to be a warring party any interest ከwarring party ወጥቼ ሴንትራል በሆነ ደረጃ no war የሚለውን ነገር ለማራመድ የሚችልበት ቦታ ላይ መሆን ነው ፈልገው አሰች መካተት አልችልም I'm not saying እኔ የኦላ ፖለቲካ አይስማማኝም ወይም የፒፒ ፖለቲካ አይስማማኝም ወይም የካፋው ፖለቲካ አይስማማኝም በሚለው ምክንያት ሳይሆን አሁን ያለሁበትን ፖዚሽን ስለምፈልገው ነው ይሄ ነው ትክክለኛ ለኔ እንደ ህዝብ አካልነቴ እንደ ማንነት እንዳለሁበት ርቀት ሚዲያ ላይ ለመስራት እንደሚፈልግ ሰው ስለ ሚዲያ ራሱ በጣም ካለኝ አመለካከትና እኛ ጋር የተጣመመ ነገር አለ ከማለት ያንጻር ይሄንን ኦፖርቹኒቲ ለህዝቤ የሚያስፈልገው መሃል ላይ ሆኖ ጦርነት ይቁም የሚልን ነገር ፈርስት ኤንድ ፎርሞስት አድርጎ የሚናገር ሰው ነው የሚያስፈልገው በፕሪኮንዲሽን እና እንትና ሲፈታልኝ ይሄን ቦታ ስትለቅልኝ ስልጣና ሲጂ መሳሪያ ስታስቀምጥ እንደዚህ የሚል ፕሪኮንዲሽን የሌለኝ እኔ ፕሪኮንዲሽኔ አንድና አንድ ነው ጦርነት ይቆም ህዝቡ ደግሞ ከኔ ጋር የሚስማማ ይመስለኛል እንዲሁ ሳስበው ህዝቡ አሁን ሌሎች ፕሪኮንዲሽኖች ሌሎች ፖለቲካ ጥያቄዎች ሌሎች የፌርነስ ኤንድ ጀስቲስ ጥያቄዎችን ከጦርነት መቆም በፊት ሊያስገባ አይችልም አይፈልግም ጦርነት ይቁም የሚለው አንገብጋቢና የመጀመሪያ ጥያቄው ነው እንዴት እዛ እንድረስ የሚለው ውስጥ የናንተን የፖለቲካ ጥያቄዎች የፒፒን የፖለቲካ ጥያቄዎች የጦርነትና የምናምን ጥያቄዎቻቸውን የምትመልሱበት ቦታ ነው ግን መጀመሪያ የኛን ፍላጎት አሟሉልን መጀመሪያ የአያናንና የሌላውን የተቀረውን የአያና አይነት አስተሳሰብ ያላቸውን ሰዎች ፍላጎት አሟሉ ሶ ስብሰባ ልቀመጥም ኮሚቴ የለኝም ማኒፌስቶ የለኝም እንጂ እንደ ህዝብ ድምጽ ሚዲያ ላይ እንዳለ ሰው እንደ አንድ አክቲቪስት ሰፊ የሆነ ኮንስቲቱዌንሲ ያለኝ ከኔ ጋር የሚስማማ ያንተ ነው የሚቀድመው የሚለኝ አለና እሱን ድምጽ ይሄን ቦታ ልለቀው አልፈልግም ጊዜው ደርሶ ደግሞ ከጦርነት ወተን በሰላም በንግግር ላይ የተመሰረተ የፖለቲካ ፍጭት ውስጥ ስንገባ ያኔ ደግሞ መጄን ይዤ ገባለሁ አንዳችሁ ጋር እስከዛ ድረስ ሰስፔንድ አድርጌ ነው መቆየው ለማለት ነው ቴንክ ዩ ራጅ ጥሩ ጥያቄ ነው ጠይቀኝ ብዙዎች አምሮ ውስጥ ያለም ጥያቄ ስለሆነ ቴንክ ዩ አፕሪሺየት ኢት ቀጥሎ እኔ ነኝ ተማራ ነው ኦኬ ቀጥላ አያና ቴንክ ዩ በድጋሚ እድል ስለሰጠኝ በጣም አመሰግናለሁ ኦፍ ኮርስ ምንም ኖ ሞር ዋር ምንም አያስፈልግም ምክንያቱም ጦርነት እንደ ኳስ ጨዋታ ያለምንም መስዋዕትነት የምታሸንፈው ነገር አይደለም ኳስ ኢቭን እንኳን መጎዳት ይኖራል ምንም እና ሰው ጦርነት ማንንም አደግፍም ግን የቱንም ያህል የታጠቀ ኃይል ቢኖር የቱንም ያህል ታንክ ድሮን
በጣም ሁሉ ነገር ቢኖርም መስዋዕት ያስከፍላል። የምታጣው ሰው ይኖራል። ጦርነትን መደገፍ ጤናማ ነው ብዬ አላስብም። ግን የተሰራበት ስሪት ያው መፍትሄ ማግኘት የምችለው በጦርነት ከሆነ ድረስ በሰላማዊ መንገድ ጠይቀ እምቢ ስትባል የመጨረሻ መፍትሄ እንደዛ ሲሆን ነው ከሆነስ የሚለው ነው። ለእኔ አሁን ካነሳው ሀሳብ ስመጣ እንዴት ነው መተማመን እንፍጠር የሚለው ጥሩ ጥያቄ ነው። ማይዘ በተደጋጋሚ እኔም የማስበው ነገር ነው። ቅድምም እንዴት እንዳላነሳሁት አላውቅም። እና ይሄ ናሬሽን እና ማኒፑሌሽን ለምሳሌ እኔ አሁን እዚህ አሁን ከተረዳሁት ነገር የአማራ ህዝብ አብይን ሰፖርት ሲያደርግ የትግራይን ህዝብ እንዲወጋላቸው ነው ብሎ የሚነሳ ሀሳብ አለ እና እኔ ፐርሰናሊ እንደ አማራ ህዝብ እንደዛ ብዬም እንትን ያልኩትኝ። ምክንያቱም በሰዓቱ የሚያነሳው ሀሳብ ገዥ ነበረ፣ ኢትዮጵያን ይል ነበረ። ምክንያቱም ኢትዮጵያ የሁላችንም ሀገር ነች፣ የትም መሄጃ የለንም። ያራመድነው ያ 27 ዓመት የጎሳ ፖለቲካ ስለነበረ ኢትዮጵያ የሚል የሚያቀነቅን ሲመጣ ሁላችንም ሰፖርት አድርገነዋል። አዘይንድ ግን ሰውየውም በጠበቅነው መንገድ አይደለም ማለት እንደዛ አልነበረም። እኛ የተሻለ ነገር ይመጣን ስንል የባሰ ነገር ሆኖ ነው የመጣው። እንደውም እስከ ጦርነቱ ድረስ እኔ አብይን ዲፌንድ በማድረግ በተለያዩ የኢንተርናሽናል ጋዜጠኞች ጋር እየተገናኘው አሁን ራሱ በጣም ይስቁኛል። እኛ እኮ እንደዚህ ምናምን እያሉ ማለት ነው። እና ምንድን ነው ለማለት ፈልጌ ነው ይሄ ነገር ቢቆም አንድ ላለው። ከዛ በተረፈ ደግሞ እኔ አሁን አማራ ክልል ውስጥ ማየውና ኦሮሚያ ክልል ውስጥ ማየውን እይታ ልንገር፣ የማያግባባን ነገር ብዙ ጊዜ ይህ አህዳዊነት ይባላል። አማራ ህዝብ በአጼው ስርዓት በጣም ተጠቃሚ እንደሆነ ተደርጎ ይታያል። እና እስቲ እኔ አንዳንድ ነገር ላንሳ። ለምሳሌ ለመጀመሪያ ጊዜ ኃይለ ሥላሴ የጦር አውሮፕላን አዝምተው መደብደብ የጀመሩት አማራ ክልል ላይ ነው። በ1945 ግን ኃይለ ሥላሴ ምንድን ነው ያደረጉት? ጅማ አካባቢ እንግዲህ እንደምታውቁት ቦታው ለቡና በጣም ጥሩ ነው፣ ፈርታይል ግራውንድ ነው። እዛ አካባቢ እንግዲህ ባላባት ነን የሚሉ ሰዎች ነበሩ። እነዛን ገበሬዎች የገበሬውን መሬት እየቀሙ ቡና እያሳረሱ ገበሬውን እያሳረሱ ለራሳቸው ብዙሃን ይወስዱ ነበርና ኃይለ ሥላሴ ይህን ነገር ሰምተው ሂደው ይህን ነገር አሁን በህይወት ያለም ሰው ይመሰክራል። ሂደው ይሄ መሬት የገበሬው ነው፣ እናንተ ሀገር ብትወረር እናንተ ልጆች እንግሊዝ፣ አሜሪካ ሄደው ነው የሚኖሩት፣ ገበሬው ነው ሀገር ነው የሚጠብቀው። ስለዚህ ገበሬው የተሻለ ጥቅም ሊያገኝ ይገባል። ለምንድን ነው የምትገፉት? ይህ መሬት የገበሬ ነው ብለው ሂደው ቦታው ላይ መሬቱን ለባለ መሬት ሰጥተው ውሹሻይ ከፍተው ነው የመጡት። ይሄን ካምፓኒውም ማለት ነው። ሌላ ደግሞ እናንሳ። ለምሳሌ መንግስቱ ኃይለማርያም ከየትኛውም ክልል አማራ ክልል ይወዳል፣ ግን ብዙ ዲስትራክሽን በመፍጠር ግን እንደ አማራ ክልል ያደረሰው የለም። ብዙ ጀነራሎችን በመግደል ሌሎች ነገሮችን በማድረግ ግን አንድ ነገር የሚያስማማን ነገር ነበረ። ለምሳሌ መንግስቱ ኃይለማርያም ኢትዮጵያ ትቅደም ነበር፣ ኢትዮጵያ ፈርስት። ያን ስላለ ብቻ እኛ እንደ ሀገር እንደ መንግስት ህዝባችን ላይ ያደረሰውን ጉዳትተን ለሀገርን ይወድ ነበረ በሚለው ብቻ እዛ እንወደዋለን። ከየትኛውም ማህበረሰብ ከየትኛውም ክልል በመንግስቱ ኃይለማርያም ጊዜ ተጎጆ አማራ ህዝብ ነበረ። ግን እኛ የተለያዩ ናሬሽን በመፍጠር እንደዚህ አድርጓን እያለን ለማህበረሰባችን አልነገርንም። በኦሮሚያ ክልል አካባቢ የማየው ምንድነው እኔ ነገንም የማያስታርቀን ነገር ነገ ብዙ ማህበራዊ ቀውሶችን የሚያመጣ በጣም እንትን ልንል ይገባል። ምክንያቱም ብዙ ተዋልደናል፣ ተጋብተናል። ለዚህ ህዝብ መፍትሄ እናመጣለን ብለን የምናስብ ከሆነ አይ ቲንክ ይሄ መስተካከል አለበት ብዬ ነው የማስበው። ምክንያቱም የመጀመሪያው ትናንትና የአማራ ህዝብ በአጼዎቹ ስርዓት የተለየ ጥቅም ያገኝ ነበር። እንደዚህ ሌላውን ማህበረሰብ ሲጨቁን ነበር። እኔ እስኪ በፓወር ስታቲክስ ስናየው ኢቭን የአማራ ህዝብ ስልጣኑ እንዴት ነው የነበረው? በመንግስቱ ኃይለማርያም ጊዜ ማየት ይቻላል፣ በአፄ ኃይለ ሥላሴ ጊዜ ማየት ይቻላል፣ ኢቭን አልፎ በሚኒልክ ጊዜ ማየት ይቻላል። ይህንን ነገር ምንድነው እየተነገረ ያለው ግን ለኦሮሞ ማህበረሰብ ትናንትና የአማራ ህዝብ እንደዚህ ነበረ፣ እንደዚህ ጨቋኝ ነበረ ምናምን እየተባለ በሰፊው ይወራል። አማራ ክልል ስንሄድ ግን እኛ መንግስቱ ኃይለማርያም ይብን በዛ ደረጃ ብዙ ዲስትራክሽን ፈጥሮብን ኃይለ ሥላሴ
የኢትዮጵያ ንጉሠ ነገሥት ነበሩ አይደል እንዴ? ግን መጥተው የሀገራቸውን ህዝብ ለመጀመሪያ ጊዜ በጦር አይሮፕላን ሲመጡ እኛ ኃይለ ሥላሴ እንደዚህ ናቸው ብለን እንትን አልተናገርንም። ምክንያቱም እንደ ሀገር ሁነው ይቺ ኢትዮጵያ የምትባለውን ሀገር ማስቀጠል ይፈልጉ ነበረ። ትልቅ ፍቅር ነበራቸው ለሀገራቸው። በሀገራቸው ስም ብዙ ነገር አድርገዋል። ብዙ ጥሩ ዲፕሎማቶችን ሰርተዋል። ለምሳሌ የአፍሪካ ህብረትን ከመመስረት የተሻለ ሀሳብ ለምሳሌ የአፍሪካ ህብረትን ከመመስረት ጀርባ የእሳቸው ሀሳብ አሸናፊ ነው የመጣው። ምንድነው ንኩራሜ ኘረሪ የአፍሪካ ህብረት ሌላውን 55 ሀገሩን የግድ የአፍሪካ ህብረት ሊቀላቀል ይገባል የማይፈልግ በግድ ሲሉ እሳቸው ኖ እኛ እንደዚህ ከሆነማ ትናንት ከቀኝ ጊዜዎች በምን ተሻለን፣ ስለዚህ የተሻለ ሀሳብ ይዘን መምጣት አለብን፣ በፍላጎት ነው መሆን ያለበት ሰው ብለው ያን ሀሳብ ይዘው አፍሪካ ህብረትን መሰረቱ እና ምንድነው ሌላው ትናንትና ውስጥ ጠቅልል አድርግልኝ። ኦኬ ሰው በአንድ ደቂቃ አስተካክለን አብይ አህመድን ሰፖርት ያደረግንበት ነገር ነበር። ኦፍ ኮርስ እንኳን አይደለም በፖለቲካ ዓለም ውስጥና ሰው በእኔ አያና የትዳር ህይወት ሊኖረው ይችላል አይደል እንዴ? በዛ ህይወት ውስጥ ሲኖር ትሬድ ያስፈልገዋል። ሁለታቸው ሊጠቃቀሙ የሚችልበት አሁን ይሄ ዘመኑ ያ ነው። ምክንያቱም እንደ ግዢ መሆን መገዛዛት አለበት አንድ ሰው። ለምሳሌ እኔ ሚስቴ እኔ በፋይናንሻል እንትን ምላት ከሆነ እሷ ለእኔ ሌላ ነገር ልጠቅመኝ ይገባል። ካልሆነ የኔና የእሷ ፍሬንድሽፕ ያቆማል ማለት ነው። በዚህ ኮንቴክስት አብይ አህመድን ሰፖርት ያደረግነው ነገር ነበረ። ከሱ ምንገዛው የነበረው ነገር እኛ ትግራይን ሊወጋ ሳይሆን እኛ ኢትዮጵያ የሚለውን ያስቀጥላል፣ ዩኒፊኬሽን ሀገሪቱ ውስጥ ያመጣል ብለን በማሰብ ነው። እና በተደጋጋሚ አሁንም እኛ አንድ እንደሆን ከተፈለገ ይሄ ነገር ሞር ቢቆም ትናንትና የተሰሩ ጥሩ ነገሮችን ብናወራ መጥፎ ነው ማንም ሰው ሲሰራ ኦባማ was just one of the perfect leader አይደል እንዴ? ግን በሰዓቱ የሰራው ስህተት ይኖራል። በጣም ስህተቶች አሉ። ግን ጥሩን ነው እየተነገረ ያለው። ለሬስት እንደ ሀገር ደግሞ አያና ደግሞ አሁን ሌላው ሰምሰጥ ነገር ምንድነው እንደ ሀገር አብረን መኖር እንድቀጥል ደግሞ ሲስተሙን አሁን we should fight the system። ለምሳሌ ሌላው አሜሪካ ውስጥም ደግሞ አሁን እንደ ኤግዛምፕል እንትን የምለው ኦባማ ፕሬዚዳንት ሲሆን ጥቁር በቃ የዘረኝነት ሊያቆም ነው ምናምን ተባለ። ግን ዘረኝነቱ አልቆም። ለምን? ያ ሲስተሙ ነው እንጂ ኦባማ ስለመጣ ዘረኝነቱ ይቆማል ማለት አይደለም። ኦኬ አዎ እውነት ነው። ኦባማ ስለመጣ ዘረኝነት ሊቆም ቀርቶ ከሱ በኋላ ቦምብ የሆነ ዘረኛ ነው የመጣልን። አሁን የሌላ ሰው ሀገር ማንገባም። ከአንተ ቀጥሎ ያለው ሰው ከመናገሩ በፊት አንድ ኮመንት ማድረግ የምፈልገው ነገር ይሄ አህዳዊነት ምናምን የሚባለው ትርክትም ሲባል አንዳንድ ጊዜ ኦፍኮርስ ሰዎች የተሳሳተ አተራረክም ትርክትም ሊኖራቸው ይችላልና አማራ ህዝብ እንደ ብሔር ጨቋኝ ነው ወይም እንደዛ ነው የሚባለው ትርክትም እኔ አይ ዶንት ኖ በምን አቅጣጫ እንደዛ አይነት አስተሳሰቦች እንደሚስተናገዱ ካለማወቅም ሊሆን ይችላል። ግን ከስርዓት አንፃር ስርዓቱ ምን አይነት አህዳዊ እኮ ማለት ኦሮሞን ያካተተ አህዳዊነት አይደለም። ሄጅሞኒ ወይም አህዳዊነቱ የትኛውን ቋንቋ የትኛውን ህዝብ የትኛውን ባህል ያካተተ ነው። ወደ ምንድን ነው አንድ የምንሆነው የሚለው የተሰራው እስከ ደርግም ድረስ የነበረው ግልጽ በሆነ ደረጃ እዛው ባለው ስርዓት ላይ ማለት ነው። ይሄንን አንድ አይነት ቋንቋን፣ አንድ አይነት ሃይማኖትን፣ አንድ አይነት ባህልን እሱን ፕሮፓጌት የሚያደርግ እሱን የሚያስኬድ እሱን ሀገራዊ አድርጎ ሁሉ አቀፍ አድርጎ ሌሎችን ደግሞ ያላማከለ ሌሎችን ያላከበረ ነበረ የሚለው ላይ መስማማት ግዴታችን ነው። ምንም ልንካካድ ማንችለው ነው ማለት ነው። ግልጽ በሆነ ሁኔታ ዛሬም ያለን ህገ መንግስት ራሱ የአማርኛ ቋንቋን ብሔራዊ ቋንቋ አድርጎ የያዘበት ምክንያት ከዛ የተወለደ ከዛ ውስጥ የተፋሰሰ ነው። ሌላው ቀርቶ አንቀጽ 106 የሚለው የአማርኛ በፍቺው ላይ ምንም አይነት አምቢጉዊቲ ምንም አይነት ጥያቄ ወይም ክርክር ካለ ገዢነት የሚኖረው የመጨረሻውን እንትን የሚኖረው የአማርኛው ትርጉም ነው ይላል። የአማርኛው ትርጉም የመጨረሻው ፋይናል ኦቶሪቲ የአማርኛው ትርጉም ነው የሚል። ለምን አማርኛ ሞር ቮካቡላሪ ኢንደፕት ስለሆነ ነው። እንግሊዝኛ ነው ሞር ለሊጋል የምንጠቀምበት ከሆነ እንግሊዝኛ ወይ ሌሎች አረብኛም ብንጠቀም ነው እና አምራቢንም ሆነ የነ ማን ነው የሚባለው የጥንታዊ የሆነ የህግን የብሪቲሾችን
ሊጋል ሲስተም ሄደን ብናይ በጣም ዲፕ የሆነ ቮካቡላሪ ዲፕ የሆነ የቋንቋ እንትን ያላቸው ናቸውና ገዥነት ያለው አማርኛው ለምን ሆነ ለምን ኦሮምኛ ወይ ትግርኛ ወይ አፋርኛ አልሆነም ብለን ስናስብ የነበረን መስተጋብር ከጥንት ጀምሮ ኢትዮጵያ የምትባለው ሀገር በጋራ ከተመሰረተችበት ጊዜ ጀምሮ የመሰረቷትን ወታደር የነበሩትን ጋርሰን ሲቲ ቢልድ ያደረጉትን ይሄንን ስትራክቸር ቢልድ ያደረጉትን ሰዎች እነኛን ኮሚኒቲዎች ቋንቋ የነዛን ኮሚኒቲዎች ላንጉዌጅ የነዛን ኮሚኒቲዎች ካልቸር ኤንድ ሪሊጅን ለሌላውም እንዳለ የመጠቀሚያ የማድረግና የነበራቸውን ኢንዲጂነስ የሆነው ሪስፔክት ያለ ማድረግ ነገር ይታይበታል የሚለው ካልሆነ አማራ ገበሬ መጥቶ ሌላውን የሚጮቁኑበት አካሄድ አልነበረም። ራሱም ጭሰኛ ሆኖ የሚኖር ነበር። ብዙ ግን ከዛ ህዝብ ውስጥ የወጣ የገቨርንመንት ስትራክቸሩን የዚያ ቋንቋ ተጠቃሚ ለሆኑት ሞር ሀገሪቱ ሙሉ የተመቻችና የተደላደለች የነሱን ባህል የምታሰፋ ሌላው ደግሞ የራሱ ባህል እየተበዘዘ እየከሰመ የሚሄድ የሰው ቋንቋ ለመናገር በራሱ ሀገር መሬት ላይ የኖረ የአባቶቹን ቋንቋ ትቶ የሰው ቋንቋ ለመናገር የሚፍጨረጨር የሚውተረተር አቅቶትም ሲፍገመገም እና ሲወድቅ የሚናቅና የሚሰደብ ነበረ ነው። ይሄ እውነት አይደለም ከተባለ እሱ ችግር ነው። እሱ የምንነጋገረው ይሄንን እውነት አይተን ተቀብለን እንዴት ወደፊት እንሂድ የምንል ከሆነ ግን ሐሰተኛ ትርክት ሳይሆን ይሄ እውነተኛው ትርክት ይሄ ነው የሆነው የነበረው። አሁን ደግሞ ባለንበት ሁኔታ 30 ዓመት አልፏል። ሁሉም የራሱን ቋንቋ የሚያሳድግበት የራሱን ማንነት የሚልበት ኦፖርቹኒቲ ተፈጥሯል። ይሄ መፈጠሩ ግን የነበሩንን የበፊት መስተጋብሮችን እንደ ብሔር ተኮር አድርገን ሙሉ ብሔሩ ያደረገብን ኢንስቴድ ኦፍ ሲስተሚክ የነበረ ከመሆኑ አልፈን መጠላላት ላይ እንደዛ መግባታችን እምነትን ያጠፋል ማለት ነው። ዛሬም ተመልሰው የጥንቷ ኢትዮጵያ እናፈቀችን የሚሉ ሰዎች ካሉ ችግሩ እነሱ ናቸው እንጂ የአማራ ህዝብ በምንም ተአምር እነሱን የላካቸው ነገር አይደለም። ሂዱና ሌሎች ህዝቦች ቋንቋቸው እንዳይጠቀሙ የነበራቸውና ያላቸውን አውቶኖሚ ሉዝ እንዲያደርጉና ወደ ኋላ ሪግሬስ እንዲያደርግ እድገቱ አድርጉ ብሎ የላካቸው የአማራ ህዝብ የማዳበሪያ ጥያቄ፣ የነጻነት ጥያቄ፣ ወጥቶ የመግባት ጥያቄ ብዙ እነዚህ ማንኛውም ህዝብ ላይ ያሉ ጥያቄዎቹን አስፈጽሙልኝ ብሎ ነው ቢታገል የሚታገለው የሚለው ነውና መተማመን እንዲፈጠር እውነትን ኦኬ አይቀጥልና አይጨርሳል። አንተ ጨርሰሃል እኮ አንተ እኔ ያው እንትን እያልኩ ሪፍሌክት እያደረኩ ነው ካንተ ከሰማሁት። ለምን መሰለህ እኔ አሁን አንድ ማለስማማበት ምንድነው አንድ ቋንቋ አንድ ሃይማኖት ምናምን አሁን አንድ ሃይማኖት የሚባለው እኮ በንጉስ ኢዛና ዘመነ መንግስት በአራተኛው ክፍለ ዘመነ መንግስት ነው ኢትዮጵያ አንድ ሃይማኖት ሊኖራት ይገባል ብሎ አክሱም አካባቢ ኦፊሻሊ የተደረገውና አሁን የአጼው ዘመነ መንግስት አይደለም የኢትዮጵያ ኦርቶዶክስ ተዋሕዶ ወይም አንድ ሃይማኖት ይሄ ኦፊሻል ሃይማኖት ሊሆን ይገባል ብሎ ተብሎ ዲክሌር የተደረገው በንጉስ ኢዛና ዘመነ መንግስት በአራተኛው ኢትዮጵያውያን ሙስሊሞች የተባሉት መቼ ነው? ሙስሊሞች ኢትዮጵያውያን የሚባል ስም የተሰጣቸው ኢትዮጵያዊ ሙስሊም የሚለው አጠራር መቼ ነው የተጀመረው? ኢትዮጵያ እንግዲህ ከነብዩ መሐመድ በኋላ ኢትዮጵያዊ ሙስሊም አልገባኝም። አበሻ ነው። በኢትዮጵያ የሚኖሩ ሙስሊሞች ነው የሚባሉት እንጂ ኢትዮጵያውያን ሙስሊሞች የሚባሉት መቼ ነው የተጀመረው? በኢትዮጵያ የሚኖሩ ሙስሊሞች ማለት ምን ላይ ነው ህጉም የሚጠራቸው አዩ እኔ ልነካካውና በዛው ያልከው ጋማ ቆይ ብኖ ተረጋጋ። በኢትዮጵያ የሚኖሩ ሙስሊሞች ተብለው ነበር የሚጠሩት። ኢትዮጵያውያን ተብለው ራሱ አይጠሩም ነበር። ለምንድን ነበር ሰው የጦና ወይም ደግሞ የአንድ የወላይታ ወይም የሌላ አካባቢ ገዢ ከመንግስት ጋር እንዲሰራ ተጠምቆ የክርስትና ስም የሚሰጠው ልጅ ተድሮለት እንደዛ የሚደረግበት የነበረው እሱ አሁን እሱ እንደሌለና እንዳልነበረ ይሄ የነበረ ነገር ነው። አባጂፋር እኮ ሙስሊም ነው የነበሩት አይደል እንዴ? ከአፄ ምኒልክ ጋር ይሰሩ ነበረ። እሳቸው ተጠምቆ ነበር። አባጂፋር ሙስሊም ነው የነበሩት ከምኒልክ ጋር ሰሩ ማለት በአጠቃላይ የነበረው ሲስተም አባጂፋር ጋር የነበራቸው ዳይናሚክስ ራሱን የቻለ ከርቀቱም አንፃር ከነበረው አሰላለፍ አንፃር ከአባጂፋር ጋር የነበራቸው ዳይናሚክስ ሌሎችን የምንለካበት አይደለም። አሁን ዲቴል ኦፍ ዘ ሂስትሪ ከመግባታችን በፊት የኦርቶዶክስን ሃይማኖት እንደ ስቴት ሪሊጅን እና እንደ ሀገሪቱ ዋነኛ ከሌሎቹ ሃይማኖቶች ወይም ማንኛውም ሃይማኖት የበለጠ ኢንዲጂነስ የሆኑ ሪሊጅኖችን ዴፊኒትሊ እስልምናንም ሲጨምር የበለጠና ከዛ የተሻለ አድርጎ የሚያሳይ የስቴት መንግስት ሲስተም አልነበረም ተብሎ የሚታመን ከሆነ እሱን አይነት ሐሳብ የምታስተናግድ ከሆነ ኮምፕሊትሊ
ኖ እሱን አይነት ሀሳብ ኖ አይ እውነት ነው። ለመጀመሪያ ጊዜ ባጼዎቹ ለምሳሌ ሙስሊም ኢትዮጵያ ቋንቋዋ አማርኛ፣ ሃይማኖቷ ኦርቶዶክስ፣ ባህሏ ደግሞ የአማራ ባህል ነበር። መቼ ነው የጀመረ? መቼ ወንድም አንድ ጊዜ ኢትዮጵያ 83-86 እስከ ብሔር ያለባት ሀገር አሁን ያላት ጂኦግራፊ እንደያዘች ሆና ሴንትራል ሆኖ ግን የሚቀነቀን የነበረው አድቮኬት ይደረግ የነበረው በመንግስት ይጠቀምበት የነበረው እነኚህ ሶስት ሁኔታዎች ዛሬ ክደን ሸምጥጠን የምንመለስበት አይደለም። ለምን አይደለም ብትለይ አሁን as we speak ማለት ነው as we speak ኦልሬዲ ተነስተው ያላለቁ እንዳልኩ ህገ መንግስታችን ውስጥ ጭምር ማለት ተነስተው ያላለቁ እኔ አሁን እዚህ ጋር ያለውን ኮንቨርሴሽን ወደ ኦሮምኛ ብቀይር አንተ ሙሉ በሙሉ ትገለላለህ ከዚህ ኮንቨርሴሽን ውስጥ ማለት እዚህ ውስጥ ካሉ ሰዎች ውስጥ የማይሰማኝ ሰው ቁጥር ይጨምራል። ለምን? ቢኮዝ ሴንትራል የሆነው ነገር ማዕከል የነበረው ነገር ኦሮሞ የሚባለው ህዝብ እንደዚህ በብዛት የሚበልጥ ሆኖ እያለ ሌላኛው ቋንቋ ከፍ ብሎ የታየበት ምክንያት አለ። ይሄ እኮ አሁን የነበረ ነገር ነው። ዛሬ ተመልሰን ህገ መንግስቱ እኮ የሆነው አያና ህገ መንግስቱ እኮ ይኸውልህ እኛ የምንተዳደርበትን ህገ መንግስት ጽፋ የሰጠችው ኦርቶዶክስ ነች። የትኛውም እምነት በሰዓቱ ሀገራችንን በዚህ ህገ መንግስት ሊተዳደር ይገባል ብሎ ነጥፎ ማለት የህግ ደንብ የምንመራበትን ጽፎ የሰጠ የእምነት ተቋም የለም። እሱ ነው ብለህ ይኸውልህ ሲሶ ለመንግስት ሲሶ ለቤተክርስቲያን የነበረበት ዘመን ነበረ። የቤተ እምነቱን ከመንግስት ጋር ያለው ልዩነት ወልዶ ሴኩላሪቲ የሚባል ነገር ሴኩላሪቲ ምን ያህል አስቸጋሪ እንደነበረ ኢቭን በኢህአዴግ ዘመን ራሱ ሴኩላሪቲን ለማምጣት ምን ያህል ስትራግል እንደነበረ አሁንም ያላለቁ ነገሮች እንዳሉ ግልጽ ነው። መንግስት፣ ሃይማኖት፣ ካልቸር እነኚህ ሁሉ በተሰናሰለ ሁኔታ አንድን የህብረተሰብ ክፍል ብቻ ኮምፕሊመንት የሚያደርጉ ሌሎችን ደግሞ ዲሚኒሽ የሚያደርጉ ካልቸራሊ ሄጅሞኒየስ የነበረ አሰራር ነበር የሚለውን አልነበረም ብሎ ለመከራከር መሞከር እዚህ ጋር በፍጹም ለሽምግልናም የማያመች ሳቅ የሚያመጣ ሰጣ ገባ ነው። እኔ እኮ አያና እኔ ኦርቶዶክስ የአገሪቱ ኦፊሻል እምነት ተደርጎ የተወሰደው መቼ ነው? አሁን ይህን የምትመልስልኝ መቼ ነበር? እስከ መቼ ነው የሚለውን መልስልኝ አንተ። እስከ መቼ ነበር እንደዛ የነበረው? የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ከዚህ በኋላ የሀገሪቱ መቼ ነበር ኦፊሻል የተደረገው? መቼ ነበር? ቆይ እስከ መቼ ነበር የቀጠለው? መቼ እንደጀመረ አንተ ልትነግረኝ ነው አይደለ? እኔ መቼ እንደጀመረ አይደለም እስከ መቼ ሄዶ ነበር እንደዛ ሆኖ? እስከ አፄ ኃይለ ሥላሴ ጊዜ ደርግ እስከሚመጣ ድረስ እንደዛ ነበር። ደርግ ነው በአፄ ኃይለ ሥላሴ ምንም አልነበረም። ግን ይሄንን ስለዚህ ኦርቶዶክስ ተዋህዶ አሁን ስለ ሃይማኖት አናድርገው ይኸውልህ ወንድሜ ይሄ አማራ አይደለም ያመጣው ልፈልጌ ነው። ንጉስ ዛና ባይዘው እኔ ብዙ ጊዜ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ከዛ ያለፈ ነገር ውስጥ ልታስገባ ነው። እኔ አሁን መነካካት የማልፈልገው ህዝቦች ይኸውልህ አንድ ሰው እኔ አማራ ነኝ ካለ አማራ እኔ ዛሬ አልፌ እንደገና የሚባለው ነገር ምንድነው? አማራ መቼ መጣ? አማርኛ የሚባለው ቋንቋ የወታደር ቋንቋ ነው ወይስ የብሔር ጥልቀት አለው ታሪካዊ ምናምን የሚለው እዛኛው ይሄ ክፍተት የሚያሰፋው ዝባዝንኬ ውስጥ መግባት ስለማልፈልግ ነው እኮ ሃርምስ ሌንግዝ እያያዝኩ ያለሁት። አትሊስት አት ሰርፌስ ሌቭል ልንግባባበት የምንችለው የነበረን የስቴት አፓራተስ አንድ ቋንቋ አማርኛ፣ አንድ ሃይማኖት ኦርቶዶክስ፣ አንድ ባህል የአበሻ ባህልን ወይም የአማራ ባህልን የሜይንሊ አማራና የትግራይ መካከል ያለውን ማለት ነው። አትሊስት በሚያሻማ ደረጃ በብዛት የአማራን የተጎናጸፈ ነበር። ቆይ እንዳታቋርጠኝ ከዚህ በኋላ የተጎናጸፈ ነበር የሚለውን እዚህ ላይ መስማማት የማንችል ከሆነ ቤሲክ የሆነ አንደርስታንዲንጋችን ላይ እውነትን ፋክትን አይቶ የመረዳት አንደርስታንዲንጋችን ላይ እንለያያለን ማለት ነው። ይሄ እውነታ ነው፣ እኛ የደረስንበት የኖርንበት ማለት ነው። አሁንም ተፈቶ ያላለቀ ማለት ነው። ከዛ ባለፈ ግን የአማራ ህዝብ እንደ ህዝብ የዚህን ጉዳይ አስኪያጅ ነበረ፣ ጨቋኝ ነበረ፣ ይሄ ነበር የሚለውን ኮምፕሊትሊ የማልሰማማበት የማልቀበለው ነገር ነው። ይሄ ስቴት አፓራተሱ አማራንም ጭምር ራሱን ጭሰኛ አድርጎ ይገዛ የነበረው ስቴት አፓራተስ ያደረገው ነገር ነው። ይሄንን መረዳት የማንችል ከሆነ ይቀረናል። እናንተ በጣም ረጅም የምንነጋገረው ይኖራል። አሁን እየጨረስን ፋይናላይዝ እያደረግን ባለንበት ሁኔታ ግን ከዛ ወጥተን መተናል። ትርክት ራሱ የሚባለው ነገር እውነተኛ የሆነውን ነገር እኮ ዛሬ የማየውን ነገር ሊያስክደኝ አይችልም አይደል? እኔ ኦሮሞ ነኝ፣ ከአንተ ጋር በአማርኛ የማወራበት ምክንያት አለ፣ ግልጽ ይሆን በእጃችን ላይ ያለ ማለት ነው። እና ይሄ አልሆነም፣ ይሄ ሁነት አልተፈጠረም፣ በህልምህ ነው ያየኸው ልትለኝ ወይም ደግሞ
ሌንጮ ነው የነገረ ወይም አብይን የነገረ የምትለይ ነገር አይደለም in reality እጃችን ላይ ያለ ነገር so what ነው ጥያቄው ማን ነው እንደዛ ያደረገው የአማራ ህዝብ ነው አይደለም ስርዓቱ ወደ አንድ አቅጣጫ ያዘመመ ነበር ወደ አንድ ሃይማኖት ወደ አንድ ቋንቋ ወደ አንድ ባህል ያዘመመ ነበር አሁን ደግሞ ፌደራል ሆነ በጋራ የመሰረት ነው በመፈቃቀር ላይ ተመሰረተ ሀገር ስለሆነ ያለን ሁሉም የራሱን ሚዛናዊ አድርጎ የራሱን ሴንተር አድርጎ የሚመጣበት የጋራ ደግሞ እንፍጠር የጋራ ትርክት የጋራ የሆነ ሀቅ የጋራ ሀገር እንዳለን እሱን ሶሊዲፋይ እናድርግ መተማመን እንፍጠር የሚል ነገር ላይ እየሰራው ባለበት ሰዓት ከናካቴውም ያዘመመ የሚባለው ነገር እኮ አልነበረም ልትለኝ የምትፈልግ ከሆነ እዛ ላይ እኔ ይኸውልህ አያና አልነበረም እያልኩ ሳይሆን አሁንም እኮ ፋይት እያደረግን ያለ ነው ትርክት ለማህበረሰባችን አይጠቅምም አሁን እኔ እናንተ መናገር ያለብን ኦፍ ኮርስ ኢትዮጵያ ኦርቶዶክስ ተዋህዶ የሀገሪቱ ኦፊሻል ቋንቋ ነው የሀገሪቱ ኦፊሻል እምነት ነበረ ግን መቼ ነው የተመሰረተው አማርኛ አያገባኝም ስለሱ እናውራማ አትለኝም እኔ አሁን እያወራው ያለሁትን ነገር እኮ አውርተን ጨረስን በቃ አንተ አሁን ጥሩ ተነጋግረናል አትሊስት ይኸውልህ እነኚህ ነገሮች መቼ ተጀመረ መቼ አለቀ የአማራ ነው የጉራጌ ነው የሚለው ነገር ውስጥ ከመግባት በፊት አንድ ሃይማኖት ነው አልኩ ትግራይ ግብጽም ይጀምረው ኮንስታንቲኖፕልም ይጀምረው ከኮንስታንቲኖፕል ማንንም ጀምረው ማንንም ወደዛ ሃይማኖት ያዘመመ ነበር ፖለቲካው ማንንም ያምጣው ማንንም ያስኪደው ወደ አንድ ቋንቋ ያዘመመ ወደ አንድ ብሔር ባህል ያዘመመ ነበር እኮ ነው ይሄ ሆኖ ነበር ከዛ ውስጥ ስቲል የነበሩ ስታተስ ኮዎች ሜንቴን እንዲደረጉ የሚታገሉ አካላት አሉ እስካሁን ያሉት ርዝራዥ ተስፋዎችን ሪቫይቭ አድርገው እዛኛው ላይ ተመልሰን ይሄ የግል ያለህ ማንነትህን አባንደን አድርግና እዛ ኦሬዲ ስታብሊሽ እየተሰራ የነበረው ጋር እንመለስ ብሎ የሚሰሩ ኃይሎች እኮ አሉ ግልጽ ነው አይደለ እነዛ ኃይሎች ይስሩ መስራታቸው አይደለም ግን ከዛ ያንን ለማስፈጸም የሚያደርጉት እውነተኛ የሆነ ትራንስፓረንት የሆነ ማኒፌስቶአቸው ላይ አውጥተው እኔ የምሰራው ሜኒሊክና ዘራ ያዕቆብና ኮንስታንት ማንንም ይሁን የመሰረተውን ይሄንን ሃይማኖት ይሄንን ቋንቋ ይሄንን ባህል ሴንተር ያደረገች ኢትዮጵያ ወደዛ ዘመመች ሌላውን ይሄ በየግሉ የደቡቡ የሽናሻው የምኑ የወይጦ የአፋሩ ምናምን የሚባለውን ትታ ወደዚህ የመጣች ልትሆን ነው ብሎ ጽፎ ያሳይና ያኔ እንተማመናለን ዛሬ ግን የሚለኝ እኛ ሁላችን እንወዳለን ለኢትዮጵያ ምን ይልና ከዛ ውስጥ ደግሞ አጥፎ ደግሞ በውስጥ በኩል የሚፈልገው አንተ ራስህን ትተ እዚህ ኦሬዲ ቢልድ ማድረግ የተጀመረው ነገር ላይ እዛ ስቴት ላይ መተገንባ ቢለኝ መተማመንን ያጠፋል ይሄ መፈቃቀድን መተማመን አብሮ መኖርን ወደፊታችንን ያስቀራል ማለት ያኔ ወደ መገዳደል ወደ መጠፋፋት ወደ ክፉ ነገር እንገባለንና ከዛ ለመቆጠብ እንዲረዳን ምንድነው ማድረግ ያለብን እውነት ላይ የተመሰረተ ቅድም እዚህ የነበረውን ሙሌንም የጠየቁት ምንድነው ማኒፌስቶ የታለ ያነበብከው ነገር ካለ አምጣ because ነገ አካውንተብል አድርገህ ይዛል እስከ ዛሬ ድረስ አባው የተያዘ በ50 አመት በላይ ሰዎች አካውንተብል አድርገው ሊይዙት የሚችሉበት ማኒፌስቶ አለው መሬት ላይ ያስቀመጠው ማለት ነው አይነት ነገር ሲኖር አካውንተብል ትሆናለህ ሜምበርህም ሌላውም ይጠይቃል ኦኬ በዚህ ባልከው መሰረት ብሔር ብሔረሰቦችን የምታይበትን እይታ ማስፈጸም አለበት ይባላል ማኒፌስቶ ሳትጽፍ ግን እኔ ለመላው ኢትዮጵያዊ የምጠቀም በጣም ጥሩ ነኝ ብለ ከውስጥ ያለ ሐሳብ ግን ኢትዮጵያውያን እንደ በኢትዮጵያ በሚለው ስም ስር ያንተን ቋንቋ ያንተን ባህል ያንተን ሃይማኖት ያስተናገዱበትን ሲስተም